እንዴት ነሽ ሄዱ? ደህና ነኝ ካሌብ፣ እንዴት ነህ? አለን። ሰይፉ ላይ ቀርበሽ ራሱ አስከየስሽ ያለፍሽው ጥያቄ አለ። ፍቅረኛ ነሽ ወይስ የለሽም? አለኝ። እንግዲህ የምትታወቂው በጣም በጠንካራ ሰራተኝነትሽ ነው። እናቴን ለማስደሰት ነው በደንብ ጠንክሬ እየሰራሁ ያለሁት። ዋው! ሁላችንም እናታችንን ማስደሰት እንፈልጋለን። አንቺ ምን ብታረጊላት ይበልጥ ደስ ይልሻል? አንቺ መኪና ብገዛላት በቅርቡ እንደሚሳካ አልጠራጠርም። እኔም ተስፋ አለኝ። አሁን እንግዲህ ብዙ ሰው ያውቅሻል። አንቺ ደግሞ እንደሚታወቀው ስራ አትመርጪም፣ በጣም ጠንካራ ሰራተኛ ነሽ። ያስቸገረሽ ነገር የለም ስራ ላይ? አይ ያስቸገረኝ የለም፣ ግን ሞር እንትን ቫይራል ከሆንኩ በኋላ ያው ስራ ቦታ ላይ ሰው ሲያኝ ቆሞ ነው የሚያኝ። ስራ ላይ አረበሸሽም? ያ እንትን ነው በቃ ቆሞ ሁላ የሆነ ቀረጻ እያደረኩ ነው የሚመስለው ሰው እየሰራው ሳይሆን ካሜራውን ይፈልጋል ወይ? ካሜራ ይፈልጋል። ዛሬ የት ነው የተገናኘነው? ሄዱ ዛሬ ዘመን ገበያ ነው የተገናኘነው። ዛሬ አዲስ ነገር በአዲስ አመት 2 ዘመን ገበያ ኤክስፖ ላይ ነው የተገናኘነው። በነሐሴ 17 በኤግዚቢሽን ማዕከል የጀመረው ኤክስፖ ከ300 በላይ ነጋዴዎች ምርትና አገልግሎታቸውን ይዘው በቅናሽ የቀረቡበት ሲሆን በ100 ብር ብቻ የዘመን ገበያ ኤክስፖን ከቴሌብር ላይ ሲቆርጡ የ3.7 ሚሊዮን ብር BYD E2 መኪና የሚያሸንፉበትን እድል ይዞለት መጥቷል። እንዲሁም ስማርት ስልኮችና የተለያዩ ሽልማቶችን ይዞላቸው የቀረበ ሲሆን በዘመን ገበያ ኤክስፖ ላይ ሲመጡ ነፃ የምግብ ቅምሻ፣ የሴቶች ጸጉር ቤትና ፎቶ ቤት፣ ልጆቼ የታደርጋቸዋለሁ ብለው ያስቡበት የልጆች መጫወቻና ማቆያ እንዲሁም በመተወዳቸው አርቲስቶች እናንተን ለማዝናናት ኮንሰርት ተዘጋጅቶላችኋል። አዲስ ነገር በአዲስ አመት 2 ዘመን ገበያ ኤክስፖ አይቀርም።